ላችሁ በጭንቃችሁ እግዚአብሔር ይድረሳችሁ። 38 ዓመት ሙሉ የአልጋ ቁራኛ ሆነው በዚያ ፈውስ ቦታ ላይ ተቀምጦ ነገር ግን ፈውስ ያላገኘ ብዙ ዘመን አውቆ ክርስቶስ ወደዚያ እንደሄደ ዛሬ ወደና በዓለም ዙሪያ ላይ ያላችሁ የጌታ ቤተሰቦች ሰላም ለእናንተ ይሁን። ሰላም 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 ለእናንተ ይሁን። ያላችሁበት ቦታ ሁሉ የእግዚአብሔር ሰላም ይድረሳችሁ። እግዚአብሔር የተባረከ የተመሰገነ ይሁን። አሁን ያለሁበት በጸሎት ተራራ ላይ ነው ያለሁት። በዚህ የጸሎት ተራራ ላይ ለግሌ ለመጸለይ የመጣሁበት ነው። ነገር ግን በዚህ የጸሎት ስፍራ እያለሁ ነገር ግን ለእናንተ አንድ መልእክት ላስተላልፍ እፈልጋለሁ። ወዳጆቼ ኢየሱስ ለዘላለም ጌታ ነው። በተለይ ዶፍሚክ ቻናል ቤተሰብ የሆናችሁ እንዲሁም ደግሞ ንስር ፋሚሊ እንዲሁም ዶፍሚክ ፋሚሊ የሆናችሁ እንዲሁ ባላችሁበት ቦታ ሁሉ ለእናንተ ቃል አወጣለሁ በጌታ በኢየሱስ ክርስቶስ ስም። በዚህ መጨረሻው ዘመን እግዚአብሔር በዚሁ መጨረሻው ዘመን እግዚአብሔር ባላችሁበት ቦታ በምትኖሩት ሕይወት በምትገቡበት መግባት በምትወጡበት መውጣት በየትኛውም እንቅስቃሴያችሁ ዕለት ዕለት በሆነው እንቅስቃሴያችሁ ሁሉ በጌታ በኢየሱስ ክርስቶስ ስም የበረከት አምላክ እግዚአብሔር ይባርካችሁ። እጁ ጣልቃ ትግባ በነገራችሁ ሁሉ። እግዚአብሔር በነገራችሁ ሁሉ ጣልቃ ይግባ። የታመመ ይፈወስ፣ የታሰረው ይፈታ፣ የሳተው ይመለስ በጌታ በኢየሱስ ክርስቶስ ስም። እግዚአብሔር ልጁን ኢየሱስ ክርስቶስን ስጦታ አድርጎ ለኛ እንደሰጠ ሁሉ በዚህ ስም እጸልያለሁ። በጌታ በኢየሱስ ስም መፈታት ይሁንላችሁ፣ መፈወስ ይሁንላችሁ። በጭንቃችሁ እግዚአብሔር ይድረሳችሁ። 38 ዓመት ሙሉ የአልጋ ቁራኛ ሆነው በዚያ ፈውስ ቦታ ላይ ተቀምጦ ነገር ግን ፈውስ ያላገኘ ብዙ ዘመን አውቆ ክርስቶስ ወደዚያ እንደሄደ ዛሬ ወደ እናንተ ይሂድ። ዛሬ ወደ ቤታችሁ ይግባ። ዛሬ ወደ ቤታችሁ ይግባ። ዛሬ በኢየሱስ ስም ወደ ሥራችሁ ይግባ። ዛሬ ወደ ከተማችሁ ይግባ። ዛሬ ወደ ምድራችሁ ይግባ። ዛሬ በኢየሱስ ክርስቶስም ሥልጣን ወደ ዕቅዶቻችሁ እግዚአብሔር ይምጣላችሁ። አሜን ብላችሁ ተቀበሉ። ይህን የዶፍሚክ ቻናልን ቤተሰብ ሆናችሁ ያልሆናችሁም ደግሞ እንዲሁ ለእናንተም በረከቱ ይድረሳችሁ። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉት፣ ላይክም አድርጉት። እንዲሁም ደግሞ የጸሎት ርዕስ ካላችሁ የተለያዩ መልእክት ካላችሁ ማበረታቻ ምክር ቢጤ ካላችሁ በዶፍሚክ ቻናል ላይ በኮሜንት ሴክሽን ላይ ሐሳባችሁን አስቀምጡ። ተባረኩ። ሻሎም። እግዚአብሔር ሰላም ይድረሳችሁ፣ ያገኛችሁ።